ይህንን ቪዲዮ እንድሰራ ምክንያት የሆነችኝ ነጃት ነች። ሰሞኑን ቲክቶክ ላይ አይታችኋት ሊሆን ይችላል። እኔም በተደጋጋሚ ምን ሰርቼላታለሁ፣ ቪዲዮ ሰርቼላታለሁ። ላይቭ ላይ ቁጭ ብለን ገንዘብ ስናሰባስብላት ነበረ። ጤንነቷ፣ ሰላሟ፣ ደህንነቷ በጣም ሲያስጨንቀን ነበር እና ምን መሰላችሁ ሴት ልጅ ትዳሬን ቤተሰቤን ብላ ልጆቼን ብላ ስትኖር ጥቃት እየደረሰባት ስትኖር አይ አልፈልግም ለልጆቼ መኖር አለብኝ ብላ ስትወጣም አደሴም ታይም ዋጋ የምትከፍለው እሷ ነች። አሁን ነጃት መታ የኢትዮጵያ ሕዝብ ፊት ለፊት እርዱኝ፣ አግዙኝ፣ ገንዘብ ያስፈልገኛል፣ ስራ ያስፈልገኛል፣ ልጆቼን ማብላት አለብኝ ብላ የሰው ፊት እየገረፋት ያለው ነጃት ነች። ከዚህ በኋላም ፋይናንሻሊ ስትረግል የምታደርገው ከልጆች ጋር የምትሰቃየው ለልጆች የሚያስፈልገውን ነገር በሙሉ ፕሮቫይድ የምታደርገው የምታቀርበው ነጃት ነች ማለት ነው። ሴት ልጅ ትዳር ውስጥም ሆና መከራዋን ትበላለች፣ ከትዳርም በኋላ መከራዋን ትበላለች። ግን ደግሞ ልጆቹ የጋራቸው ነው። ኃላፊነት ደግሞ የተሰጠው ለወንዱ ነው። የምታስቡትን ኮሜንት ላይ ጻፉልኝ። ቴንኪዩ 100% መናገር እችላለሁ። አንዲት ሴት ኢትዮጵያዊ ሴት ከመሬት ተነስታ ትዳሯን አትፈታም። 100% መናገር እችላለሁ። ቢካዝ ያደግንበት አስተዳደግ በራሱ ገና ከመሬት ሳንነሳ እየተነገረን ያደግነው ምንድን ነው? ትዳር መሰረታዊ ነገር እንደሆነ፣ ትዳር ትልቁ የህይወት ስኬት እንደሆነ፣ ትዳር የህይወት መጨረሻ እንደሆነ፣ ከዛ በኋላ ህይወት እንደሌለ የህይወት ግብ እሱ እንደሆነ እየነገረን ከዛም አልፎ ተርፎ ደግሞ ትዳር ውስጥ ሲኖር መስዋዕትነት እንደሆነ፣ ትዳር ማለት እያለቀሱ አቢዩዝ እየተደረጉ ዲስሬስፔክት እየተደረጉ ቺት እየተደረገባት ስቃዩን እየበላች ለልጆቿ ስትል ትዳር ፈት ላለመባል መኖር እንዳለባት እያየች ስላደገች ከእናቷ ያየችው ከአያቷ እያየች ያደገችው ያንን ስለሆነ ያንኑ ህይወት ትደግመዋለች። ምክንያቱም ትዳሯን እንደማትፈታ የሚያሳየው ያንን ትዳር ለማትረፍ ያንን ትዳር ለማቆም አፈር ከድሜ ይበልተሻል። ብዙ ሌሊቶችን ቁጭ ብለሽ አስረድተሻል። ቁጭ ብለሽ በሼኪዎችና በቄሶች በመጽሐፍ ቅዱስ በዘመዶቹ በጓደኞቹ በአንቺ ቤተሰብ ቁጭ ብለሽ አስመክረሻል። ተው ተመለስ እባክህ ብለሽ እየለመንሹ አንዳንዴ እየተናደድሽ እየጨውሽ እንደ እብድ እያደረገሽ በጣም ብዙ ጊዜ ያንን ትዳር ልብሽ እንከትክቱ እየወጣ ልጅሽን ያለ አባት ላለማሳደግ ትዳር ፈት ላለመባል ያ የልጅነት ትራማሽን ቁስልሽን ላለመኖር እንደዛ አይነት ሴት ራስሽን ላለማሰብ ብቻዋን ልጆቿን የምታሳድግ ትዳር የሌላት ባል የሌላት ሴት ላለመባል ብዙ 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 አስረድተሽ ያ ትዳር እንዳይፈርስ አሻፈረኝ ሲል ገንዘብ ሲመጣ ሲቀየር ሴት ለምዶ ሲሄድ እንደ ጓደኞቹ ነፃነት አማረኝ ብሎ አልፈልግም ሲል ትንሽ ስልጣን ሲያገኝ አንቺ ቤት ውስጥ ያለሽው የተሰባበረ ጣሳ ስለመሰልሹ ሌላ ቆንጆ ስለፈለገ እንጂ አይ በቃ ሚሆን አይደለም ብለሽ ስትወጪ ነፃነቱን ነው የሚያውጀው። መጀመሪያ የሚያደርገው ነገር የለመዳት ሴት ካለች እዛው የለመደባት ሴት ጋር ይሄዳል። የሱ ጓደኞችስ ሲመጡ ክትፎ እንዳላቀረብሽ ቁርጥ በዚህ አይብ አድርገሽ እንዳላስተናገሻቸው ቡናውንም ያለውን ነገር ሁሉ አራግፈሽ እንዳላበላሻቸው ያኔ አንቺ ስታስለምኝ የነበሩ ጓደኞቹ እሱ እዛ መጠጥ ቤት ከሌላ ሴት ጋር አሸሸ ገዳይ ሲል ያውቁ ነበረ። ምን አይነት ሰው እንደሆነ እያወቁ ለሱ ነው የሚወግኑት። ይክዱሻል። ያንቺ ጓደኞች አብረሽ ስትበይ ልብስ ስትቀያየሪ ፓንት ድረስ ስትቀያየሩ የነበሩ ጓደኞች የት ይሄዳሉ? የትኛው ጉድጓድ እንዳዋጣቸው አታውቂም። ቀጥሎ የእሱ ቤተሰቦች ምንድን ነው እሱ ትዳር እንደሆነ ሁላችንም እንደዛ ነው የኖር ነው ምንድን ነው እኔ እንደሆነ ልጄን አውቀዋለሁ። ሲጀምርም ልጅቱ ትቢተኛ ነች እንጂ ይሄዋ በተንላታ ትዳሯን ይሄው ሄደቻ ምን ጎደለበት? እሱ ስቃዩን ታያለች። አሁን ከዛ የልጄ ዋጋ ይገባታል ይሉሻል የሱ ቤተሰቦች። ይሄኛው አንቺ ነፃነት የሰጠሽው ሰውዬ የቤት ራስ የተባለው ጠባቂሽ የተባለው መንገድ መምራት አለበት፣ ልጆቹን በሚሄድበት መምራት አለበት የተባለው ይሄ አረመኔ ሰውዬስ ለልጆች ቀለብ ቁረጥ አልቻልኩም አቅቶኛል ብለሽ ፍርድ ቤት ስትገትሪው ላለመክፈል ብር ላለማውጣት አፈር ከድሜ እየበላሽ እንባ እየረጨሽ ለልጆቹ ቀለብ አይቆርጥም። እዚህ ሁሉ ውስጥ አንቺ ልጆችን ለማሳደግ ልብስሽን ወስደሽ ልጆችሽን ወስደሽ ከቤት ስትወጪ ፋይናንሻል ነገር በሙሉ የሚወድቀው አንቺ ላይ ነው። የቤት ኪራይ፣ የምግብ፣ የልብስ፣ የትምህርት ቤት እያንዳንዱ ነገር ለራስሽ አንቺ የሚያስፈልግሽ ነገር በሙሉ የሚወድቀው ማን ላይ ነው? አንቺ ላይ፣ ማንም ላይ አይደለም። አንቺ ላይ
እሱን ሊቆርጥ ይችላል ገንዘብ ከስንት አንዱ በቃ የሆነው በጓደኞቹ መጥፎ ላለመባል ፍርድ ቤት ላለማፈር ምናምን የሆነሽ ብጣሽ ገንዘብ በ2 ወር አንዴ በ3 ወር አንዴ ሊልክ ይችላል። እሱ ገንዘብ ሲመጣ እዚህ ግባ የሚባል ገንዘብ አይደለም። ፋይናሊ ባልም እናትም አባትም ወንድምም ጓደኛም ለልጆችሽ የምትሆኝ ውጭም ውስጥም በቀንም በማታም ስራ ምሰሪ ማነሽ አንቺ። የቤት ራስ ማለት አባት ማለት ባል ማለት የሆነ የሶፋ ጥግ ላይ ቁጭ ብሎ ፎጣ ደርቦ ጨስ ጨስ እየተደረገለት ጧት ጧት ጨጨብሳ እየበላ አይደለም። አባትነት አይደለም። አባወራነት ዋጋ መክፈል ነው። አባወራነት እስከ ሞት ድረስ መውደድ ነው። አባወራነት ክራይስትን ኢሚቴት ማድረግ ነው። ስለዚህ ማህበረሰቡ የሱን ኃላፊነት መተው ቄሶቹ፣ ሼኪዎቹ፣ ፓስተሮቹ መጽሐፍ ቅዱስ ይዘው መተው እንዳልሰከሱሽ የሱን ፓርት አይነግሩሽ። እዛ ጫና ውስጥ ምንድን ነው የምትሸከሚው? ከጓደኞችሽ ትቃሪያለሽ። ያ እንደ ጓደኛ ወተሽ በልተሽ ጠጥተሽ ለብሰሽ አትወጪም። መሽ ደልቶሽ አንቺማ ልጆች ነው የምታሳድጊው። አንቺማ የልጅነትሽ ህልም ሞቶብሻል። አንቺማ ትዳርሽ በትነሽዋል። አልመሽ ማታቂው ድብዳ ወርዶብሻል። አንቺ ነሽ ሴትም፣ አንቺ ነሽ ወንድም፣ አንቺ ነሽ አባት፣ አንቺ ነሽ ሚስት፣ ሁሉንም አንቺ ነሽ። በምን ጊዜሽ ህልም የሚባል ነገር የለም። ማደግ የሚባል ነገር የለም ህይወት ውስጥ። እድሜ ልክሽን እዛው እየተንከባለልሽ ነው የምትኖሪው። መከራሽን ስትበይ፣ ስቃይሽን ስትበይ፣ እንቅልፍ ስታጪ፣ ጭንቀት ሊገልሽ ሲነሳ እሱ የት ነው ያለው? ቁርጥ ቤት፣ ክትፎ ቤት፣ ቦርጩ እንትኑ ላይ መጥቶ እስኪዘረገፍ ድረስ እያሽካካ እየተጫወተ መጥቶ ሌሊቱን ሙሉ የት እንዳደረ አያውቅም። እንቅልፍ ለጥ ብሎ ይተኛል። አንቺ አብረሽ ስቃይሽን ትበያለሽ። ይህንን ትዳር ማን ነው ያፈረሰው? ማን ነው አሻፈረኝ ያለው? ማን ነው እዚህ ትዳር ላይ ክህደትን ያመጣው? ማን ነው አልፈልግም ብሎ ያፈነገጠው? እሱ አካል ነው ዋጋ መክፈል ያለበት። ማህበረሰብሽ እየነገረሽ እየኖረው በሙሉ የሱን ኃላፊነት ነው። ይህ ማህበረሰብ በእንትን ያምናል፣ በሃይማኖት ያምናል። እንደ ኢትዮጵያ በሃይማኖት የሚያምን የለም። እዛ ለሃይማኖቱ ላይ የተጻፈበትን ህግ ግን መጽሐፉ ላይ የተቀመጠው ትእዛዛት ግን ሲፈጽም አታዩም። ስለዚህ እዛ መጽሐፍ ላይ ከአንቺ ጋር ሲኖር የቤት ራስ ነው። ከአንቺ ጋር ሲኖር አንቺን ይመራሻል። ከአንቺ ጋር ሲኖር እሱ ጌታ ነው። ከአንቺ ጋር ሲኖር እሱ ንጉስ ነው። ትዳሩን በቃኝ ሲልስ የማን ኃላፊነት ነው? የአንቺ ኃላፊነት። ስለዚህ የታለ እሱ የቤት ራስነት? የታለ እሱ አባትነት? የታለ እሱ? እግዚአብሔር ኃላፊነት የሰጠው ለሱ ነው፣ ላንቺ አይደለም። ደጋግሜ ነው የምነግርሽ፣ ላንቺ አይደለም፣ ለሱ ነው የተሰጠው። ስለዚህ እሱ ነው ዋጋ መክፈል ያለበት። እሱ ነው ከጓደኞቹ መቅረት ያለበት። እሱ ነው ያንን ትዳር የበተነው፣ ልጆቹን የበተነው፣ ያለ አባት ያስቀረው እሱ ነው። ስለዚህ በአባትነት ማዕረግ፣ በአባትነት ዋጋ፣ በአባትነት ልክ ልጆቹን ማሳደግ ያለበትም እሱ ነው። ዩ አር ናት ኔቨር። አንቺ አይደለሽም፣ እሱ ነው። እኔ ሆዴ አይችልም፣ እንዴት ልጆቼን ለሰው ሰጥቼ ሄዳለሁ? ማየት አለባቸው፣ በደንብ ማየት አለባቸው። አንቺ ስታሳይ ነው ሰዎች ዋጋሽ የሚገባቸው፣ ዋጋሽን የሚረዱት። ልክ ነበረች፣ እሷ እኮ ሴት ብቻ አልነበረችም፣ እሷ እኮ ሚስት ብቻ አልነበረችም፣ እሷ እኮ ከእናት በላይ ነች፣ እሷ እኮ የቻለችኝ ማን ይችለኛል ብሎ አንቺ ወደ ፈጣሪ ስትጸልይ እንደነበረው፣ ስትማጸኙ እንደነበረው፣ ስትሳይ እንደነበረው እሱ ደግሞ መሳል አለበት፣ ደግሞ መለመን አለበት፣ ደግሞ ማንባት አለበት። ግድ እንደሌለሽ ልታሳያቸው ይገባል። ግድ እንደሌለሽ ራስሽን እንደምትመርጪ፣ ራስሽን እንደምታስቀድሚ፣ ራስሽን እንደምትውጂ ልታሳያቸው ይገባል። የእናቶቻችንና የአያቶቻችንን ህይወት ለመድገም አይደለም እዚህ የመጣ ነው። ለዛ አይደለም እዚህ ምድር የመጣ ነው። ዋጋ ክፈል የተባለው በሃይማኖት ያምኑ የለ፣ የማህበረሰብ ያምን የለ። ስለዚህ ይፈጽመው፣ ሃይማኖቱ ላይ ያለውን ነገር ይፈጽመው። የሚያምነው ከሆነ ይፈጽመው፣ ካልሆነ ግብዝ ነው፣ አስመሳይ ነው፣ ውሸታም ነው። ታዩ፣ የማህበረሰቡን ታዩ፣ የምታውቂያቸውን ሰዎች ታዩ፣ የቤተ ክርስቲያን ሰው፣ የዕቁቡ ሰው፣ የእድሩን ሰው ታዩና እዚህ ሶሻል ሚዲያ ላይ ያሉ ከፍታፍ ሴቶችን ጨምሮ ይመጡና ወንድ የሌለበት ቤት፣ ባል የሌለበት ቤት፣ አባት የሌለበት ቤት ጋጠ ወጥነት ይሰፍናል። ክስክስ ናቸው ብለው ለማለት አፋቸውን አንቺ ላይ ለመክፈት ዋጋሽ ላይ ውሃ ለመጨመር ቆስልሽ ላይ ለመረማመድ ቅንጣት ያክል አይራሩልሽም። ቅንጣት ያክል ነው የምልሽ። ማንም ያንቺን ዋጋ ሪኮግናይዝ አያደርግም። ማህበረሰቡ ፈልገሽ እንደወጣሽ ነገር፣ ፈልገሽ ለመሸርሞጥ፣ ፈልገሽ እንደፈለግሽ ለመሆን
ትዳርሽን ቤትሽን በትነሽ እንደወጣሽ ነው የሚያወራው እንጂ ዋጋ ከፍላለች እቺ እናት ትለያለች፣ ክብር ይገባታል፣ ትልቅ ቦታ ይገባታል አይልም። ልጅሽ አንድ ነገር ስታጠፋ ቢያይ ድሮማ አባት ያላሳደገው ልጅ ነው የሚሉት። ማንም እየተነሳ አፉን ይከፍትብሻል። የሄደው እያለ በትነው ሄደው እያለ ያለ አባት ያስቀረው ያለ ቤተሰብ ያስቀረው ሰውዬ እያለ ልጆቿን ያሳደገችው የሰበሰበችዋ ብዙ ነገሮችን ዋጣ አድርጋ የኖረችዋ ሴት ላይ ይመጡና ግማታ አፋቸውን ያላከኩብሻል። ቱ አድርገው አንቺ ላይ ለመጥፋት አይራሩልሽም። ስለዚህ ማሳደግ አለባቸው። ዋጋሽን የምታሳዩ ያኔ ነው። እንደዛ ሲሞጣሞጡ የነበሩ እናቱ ስትሞጣሞጥ የነበረው እህቱ ባለጌ እንደሆነ ልክስክስ እንደሆነ እያወቁ ከሱ ጎን የቆሙት ጓደኞቹ ከጓደኞቹ መሀል ሲቀር ማየት አለባቸው። እናቱ ማዳት በማዳት ሲሆን ማየት አለባት። እምቢ አሻፈረኝ በቃኝ ያለው ሰውዬ ዋጋ ከፍሎ አልቅሶ ማዳት በማዳት ሆኖ ኦፍኮርስ ራስሽን ምረጭ፣ ራስሽን ውደጂ። ኔቨር ኤቨር ኤቨር እያለቀሱ እያነቡ መኖር፣ ዋጋ እየከፈሉ መኖር ኔቨር ላንቺ አይደለም ለሱ ነው። ስለዚህ የበተነው ሰው ነው ዋጋ መክፈል ያለበት። አይ እንዳይፈርስ ዋጋ ሲከፍል የነበረው ሰው አይደለም አሁንም ዋጋ መክፈል ያለበት። በቃኝ አሻፈረኝ ያለው ሰው ነው ዋጋ መክፈል ያለበት። ህልሙ ሲጨናገፍ ወጣትነቱ አፈር ሲበላው ማየት አለባቸው። ያኔ ብቻ ነው ዋጋሽ የሚገባቸው። ማህበረሰቡም ያኔ ለሴት ልጅ ለእናት ክብር ይኖረዋል፣ ወንዱም ለትዳር ክብር ይኖረዋል። አለቅ። እናንተ ራሳችሁን ከመምረጥ ይልቅ ዋጋ እየከፈላችሁ የምትኖሩ ከሆነ እነዚህ ነገሮች መቼም ነው የማይስተካከሉት። እድሜ ልካችንን ይቀጥላል። ባንቺ ይቀጥላል፣ በልጅሽ ይቀጥላል፣ በልጅ ልጆችሽ ይቀጥላል። ስለዚህ የበተነው ሰው ነው ዋጋ መክፈል ያለበት። choose yourself